ስርዓት የለህም እንዴ? ውይ ለጓደኛዬ አሁን ሰጠሁት። አንቺ ስርዓት ከሌለሽ ግን አሁን ተቀብዬ ልስጥሽ። አንቺ ይህ ልጅ ፍቅር ይዞታል እንዴ? በጣም አፍጦ እያየሽ ነው። ደስ የሚል ልጅ ነው። ግን አሁን መቶ ቢያናግርሽስ? አንተ ቆይ ምን ያንቦቀቡቃል? ሄዳ ታናግራት። ምን ብዬ ነው ማናግራት? ፈራት አለው እኮ በዛ ላይ ጓደኛዋ አለች። አረ ይሄ ምን አይነቱ ፈሪ ነው በእናታችሁ? ምን አስፈራኝ? ሴት አይደለሽ እንዴ? በውበትሽ ስንትን ማማለል እየቻልሽ ቆይ ፍቅር ይዞሻል እንዴ? አፈቅራት አለው እኮ። እኔ ካንተ ጋር እዚህ ምን አደረገ? ሄጃ ላናግራት። ምን ልትሆኚ ነው? አርፈሽ ቁጭ በይ። አረ እንደውም መጣልሽ። ማ እሱ? ምን ያርበተብትሻል? ያ ቀልቃላ ጓደኛው ነው የመጣው እንዴ? አረ ሰው አለው። በስመ አብ ወወልድ ወመንፈስ ቅዱስ። የት አለ? ማለቴ ሰው አለ አይባልም እንዴ? እንደሱ ነው እንዴ? እኔ ደግሞ የዘንድሮ ሴቶች ከመንፈስ ጋር ማውራት ጀምራችሁ ብዬ። ምን እየሰደብከኝ ነው? ለነገሩ ጠንቋይ ፊት ቆሜ ምን ልበል? ማንን ነው ጠንቋይ? እሱን ጠንቋይ የሆነ ያውቀዋል። ይልቁኑ እዛ ጋር ያለው ጓደኛዬ አለ አይደል በፍቅርሽ ሞቶ ነው። እና ቀብር ስንት ሰዓት ነው? ለቀስተኛ አያስፈልገንም። እና ምን ላርግ? በቃ አለ አይደል እንድታወሪው ነው። ስሙ ማን ነው? ልትነቀሹ ነው እንዴ? ያምሻል እንዴ? ምልቶኝ ነው። ቆይ አንዴ ላናገረው ነው። ሴት ልጅ ቆረጠች ይችላል እንዲህ ነው። እሺ ለቀስተኝት። ስርዓት የለህም እንዴ? ውይ ለጓደኛዬ አሁን ሰጠሁት። አንቺ ስርዓት ከሌለሽ ግን አሁን ተቀብዬ ልስጥሽ። ሰላም ነው?